ሰላም ሰላም እንደምን ቆያችሁ እንደምን ሰነበታችሁ ውድ ተከታታዮቻችን እንደተለመደው ባለፈው የጀመርነውን ታላቋን ኢትዮጵያን የመግለጽ ታላቋን ኢትዮጵያን የማሞገስ ታላቋን ኢትዮጵያን ለዓለም ከፍ አድርገን የምናሳይበት የቪዲዮ ፕሮግራሞቻችንን እንቀጥላለን። ዛሬ በክፍል 1 ውስጥ ለመዳሰስ ከፈለኳቸው ነጥቦች መካከል የተወሰነውን ለማንሳት ያህል እንሞክራለን። እንደተለመደው ይህንን ቪዲዮ ሼር፣ ኮሜንት እና ላይክ በማድረግ የምታበረታቱትን ስራዎቻችሁን እና መልካምነታችሁን አጠናክራችሁ እንድትቀጥሉ ሀደራ ለማለት ፈልጋለሁኝ። እንግዲህ በክፍል 1 ላይ ስንመለከት ታላቋ ኢትዮጵያ ግሬትነስ ኢትዮጵያ ብለን ስናነሳ ኢትዮጵያ እንግዲህ በጣም ለበርካታ ዘመናት በተለያዩ ታላቅነቷ ትታወቃለች። ስለዚህ እነዚህን ደግሞ ሰብሰብ አድርገን በዚህ ቪዲዮ ላይ ለማየት እንሞክራለን። በርዕሰ ጉዳይ ላይ ወይም ርዕስ ቢሆን ብዬ የመረጥኩት የኢትዮጵያ ታላቅነት ዋና ዋና ምሰሶዎች ምንድናቸው? or what are the main pillars of Ethiopia's greatness የሚለውን ስንመለከት በዚህ ፎቶግራፍ ላይ እንደምትመለከቱት ወይም በዚህ ምስል ላይ እንደምትመለከቱት the main pillars of great Ethiopia ብለን የምንጠራቸው 5 ዋና ዋና ምሰሶዎች አሉ። የመጀመሪያው ሶቨርኒቲ ሉዓላዊነትና ኢንዲፔንደንስ ለማንም ያልተገዛች መሆኗን በማንም ኮሎናይዝድ አለመሆኗ ይነሳል ማለት ነው። ይህ ደግሞ በዓለም ደረጃ የሚታወቅ የኢትዮጵያ ታላቅነትን የምናወሳበት የምናነሳበት የምንዘክርበት በታሪክ መዛግብት ላይ ሰንደን የምናከብርበት ነው ማለት ነው። በተለይም ከዚህ ጋር ተያይዞ የሚነሳው the battle of Adwa በ1896 አጠቃላይ አፍሪካንን ጭምር ሊገዙ የመጡ የአውሮፓውያንን የኮሎናይዜሽን አስተሳሰብ ያመከነችበት አንደኛው ምሰሶ ነው ማለት ነው። ለዚህ ነው ይሄኛው ኢትዮጵያ ሉዓላዊ ሀገር ሆና መቆየቷና በየትኛውም የዓለም ሀገራት ላይ ያልተገዛች እስከዚህም ድረስ ሉዓላዊነቷን ጠብቃ የቆየች እንዲሁም በማንም ያልተገዛች በማንኛውም አካል ቅኝ ገዥነት ቀንበር ውስጥ ያልገባች መሆኗን እናነሳለን ማለት ነው። ስለዚህ የመጀመሪያው ምሰሶዋ በማንኛውም ዓለም ሀገራት ያልተገዛች never colonized and never colonized forever ስለዚህ ለረጅም ጊዜ በማንም ያልተገዛች ሉዓላዊነቷን ጠብቃ የቆየች መሆኗ የመጀመሪያ ምሰሶዋ ነው ማለት ነው። ይህንን ደረጃ በደረጃ በቀጣይ ፕሮግራሞቻችን ላይ የምንዳስሳቸው ይሆናል። በሁለተኛ ደረጃ የምናየው ምሰሶነት ምንድነው ቢባል spiritual heritage መንፈሳዊ የሆኑ ቅርሶቻችን መንፈሳዊ የሆኑ ቅርሶቻችን በተለያዩ የክርስትና እምነትም ሆነ በእስልምና እምነት ተያይዞ የቆዩ ከሌሎች ዓለማት ሁሉ ለየት የሚያደርጓት faith within pluralism within faith ያላት ሀገር መሆኗ ነው። ስለዚህ መንፈሳዊነትን ስንመለከት ከዓለም ሀገራት በተለየ መልኩ በእስልምናም ሆነ በክርስትና እምነት ላይ ያሉ
ታላላቅ የሆኑ በጣም መሳጭ የሆኑ ሰማያዊ የሆኑ ምድራዊ የሆኑ መሳጭ የሆኑና በሌሎች ዓለማት ላይ የማይገኙ መንፈሳዊ ቅርሶቻችን ምሰሶ በሁለተኛ ደረጃ የምናገኘው ምሰሶ ነው ማለት ነው። በሶስተኛ ደረጃ የምናገኘው ዩኒቲ ኤንድ ዳይቨርሲቲ በጣም በብዛሃነት ውስጥ ያለ አንድነት ነው። በአንድነት ውስጥ ደግሞ ያለ ብዛሃነት ነው ማለት ነው። ይህ በብዙ ዓለማት ላይ ቢገኝም እንኳን ኢትዮጵያ ውስጥ ግን በተለየ መልኩ ዩኒቲ ዊዝ ኢን ዳይቨርሲቲ ኤንድ ዳይቨርሲቲ ዊዝ ኢን ዩኒቲ ተጣምሮ ተሰናስኖ የሚገኝበት ምሰሶ ነው ማለት ነው። በዚህም መካከል የህዝቦች እርስ በርስ ትስስር ሞዛይክ ኦፍ ፒፕልስ ኦን ዋን ኔሽንስ በውህደት በአንድነት በጥምረት በመሰናሰን የሚኖር ህዝብ ያለባት መሆኑ ደግሞ በሶስተኛ ደረጃ የምናነሳው የኢትዮጵያ ምሰሶ ነው ማለት ነው። በአራተኛ ደረጃ የምንመለከተው ደግሞ ከፍተኛ የሆነ ጥንታዊ ስልጣኔ ባለቤት መሆኗ ነው። የጥንታዊ ስልጣኔ ባለቤት ወይም አንሸንት ሲቪላይዜሽን የምንለው ማለት ነው። ከዚህ ጋር ተያይዞ ደግሞ ከፍተኛ የሆነ የንግድና የፈጠራ ስራዎች በስፋት የሚታዩባት በተለያዩ የንግድ መስመሮች ላይ በተለያዩ የንግድ ልውጦች ላይ የተፈጠሩ ከዓለም ሀገራት ላይ የነበሩ ትስስሮች፣ የታሪክ ትስስሮች፣ የስልጣኔ ትስስሮች እዚህ ላይ በጣም ዘርፈ ብዙ የሆኑ ነገሮችን በወደፊቱ ቪዲዮቻችን ላይ ስለምንመለከት አንሸንት ሲቪላይዜሽን ላይ የምንመለከተው አራተኛ ምሰሶ ነው ማለት ነው። አምስተኛ ምሰሶ የምንለው ደግሞ አሁን እየተተገበረ ያለውና ለወደፊቱ ሀገሪቱን ከሌሎች ዓለማት ጋር ከፍ የሚያደርግ የፊውቸር ፕሮስፐሪቲ ወይም ከፍተኛ የሆነ የእድገትና የብልጽግና ምሰሶ ላይ መሆኗ ነው። ከዚህ ጋር ተያይዞ እየተሰሩ ያሉ እየተከናወኑ ያሉ በጣም ከፍተኛ የሆነ የእድገት መስመር ላይ መሆኗ የአባይን ግድብ መነሻ በማድረግ ኢትዮጵያ ሲጀምር ከአባይ ግድብ ጋር ወይም ከአባይ ጋር ከፍተኛ የሆነ ቁርኝት ያላት ሀገር በመሆኗ ከዚህ ጋር ተያይዞ የህዝቦቿን የሀገሪቱን ተፈጥሯዊና ሰው ሰራሽ የሆኑ ሀብቶችን በማሰናሰል ለወደፊቱ ሀገሪቱ ከፍተኛ የሆነ እድገት የምታስመዘግብ በመሆኗ ይሄን እንደ አምስተኛ ምሰሶ አድርገን እንመለከታለን ማለት ነው። ስለዚህ እነዚህ አምስቱ ፒላሮች ኢትዮጵያን ታላቅ ያደርጓታል ወይም ታላቋ ኢትዮጵያ እንድትባል አድርጓታል ማለት ነው። የመጀመሪያውን ስንመለከት ሉዓላዊነትና ነፃነት ነው። ይሄም ደግሞ ኢትዮጵያን የጽናት ምሰሶ የጽናት ተምሳሌት የሚል ስያሜ እንድታገኝ አድርጓታል። በተለይ በተለያዩ ጸሐፊያን የታሪክ ምሁራን እንደተገለጸው ኢትዮጵያ ለአፍሪካ ነፃነት ብቻ ሳይሆን ዓለም ኮሎናይዜሽን ኤንድ አንኮሎናይዜሽን ወይም ኮሎናይዝድ ኤንድ ናን ኮሎናይዜሽን የሚለውን ትርጓሜ በተግባር እንዲረዳ ያደረገች ሀገር ናት ብሎ ሲገልጹ ዘ ኮርነርስቶን ኦፍ ኢንዲፐንደንስ ብሎ ገልጿታል ማለት ነው። ይሄንን እያንዳንዱ ጸሐፊያን እንዴት አድርጎ እንደገለጹ ለማየት እንሞክራለን። ስለዚህ ኢትዮጵያ ሉዓላዊ ሀገር ናት ብለን ስንል ኢትዮጵያ ለአፍሪካውያን ነፃነትና ለጸረ ቅኝ ግዛት ትግል ዓለም አቀፋዊ የነፃነት ተምሳሌት መሆኗ ነው። ተመልከቱ፣ ራሷን ብቻ መጠበቋ ሳይሆን ሌሎች የአፍሪካ ሀገራትን ጭምር ነፃ
መሆን ምን ማለት እንደሆነና ነፃነት ማለት ምን ማለት እንደሆነ ያስረዳች ሀገር ናት ማለት ነው። ከዛ በፊት ኮሎናይዜሽን ጽንሰ ሐሳብ ብቻ ነው የሚታወቀው። አንኮሎናይዜሽን ኦር ናን ኮሎናይዜሽን የሚለውን ጽንሰ ሐሳብ በውሉ አልተረዱትም። ሁሉም ሀገራት በአንደር ኮሎናይዜሽን ስር ናቸው የሚል እሳቤ ነበረ። ኮሎናይዜሽን እሳቤውን ወደ አንኮሎናይዜሽን እሳቤ እንዲቀየር ከፍተኛ የሆነ ሚና የተጫወተች ሀገር ናት። ይሄ ማለት ለአፍሪካ ብቻ አይደለም። ዓለም በራሱ what does the meaning of uncolonization or non-colonization የሚለው ጽንሰ ሐሳብ what is the meaning of independence የሚለው ጽንሰ ሐሳብ ላይ ከፍተኛ የሆነ ጥናቶች እንዲሰራ መነሻ የሆነች ሀገር ናት ማለት ነው። ስለዚህ ይህቺ ሀገር የጽናት ምሰሶ ናት ብለን ስንል እንዲሁ ከመሬት ተነስተን አይደለም ማለት ነው። ዛሬ ስለ ኢንዲፔንደንስ ስናወራ ስለ ኮሎናይዜሽን እና አንኮሎናይዜሽን ስናወራ በመጀመሪያ ደረጃ በዓለም ደረጃ በታሪክ መዛግብት ላይ የምትመጣው ኢትዮጵያ ነች ማለት ነው። አንኮሎናይዝድ ካንትሪ ሲባል ኢንዲፔንደንት ካንትሪ ሲባል ኢትዮጵያ ተብላ ፊት ለፊት ላይ ታፔላ ሆና ትመጣለች ማለት ነው። ስለዚህ ለጸረ ቅኝ ግዛት ትግል ዓለም አቀፋዊ ትርጉም የሰጠች ሀገር ነች ማለት ነው። ነፃነት ማለት ምን ማለት እንደሆነ ትርጉም የሰጠች ሀገር ናት ማለት ነው። ለዚህ ነው በዚህ ምስል ላይ እንደምትመለከቱት አንኮሎናይዝድ ኢትዮጵያ ብሎ ይጠሯታል ጸሐፊያን ማለት ነው። የተለያዩ ተመራማሪያን ማለት ነው። ያ ብቻ አይደለም። ኢትዮጵያ is one of the country that have been never colonized nation ብሎ ይጠሯታል። ኢትዮጵያ ያልተገዛች ሀገር ያልተገዛች ዓለም ብሎ ይጠሯታል ማለት ነው። እንግዲህ ከዚህ ምስል ላይ እንደምትመለከቱት የተለያዩ ስዕሎችን ያሳያል። በደንብ ስትመለከቱ ባትል ኦፍ አድዋ በዋናነት ይነሳል በ1896 ላይ። ይህ የኢትዮጵያን ታሪክ ብቻ ሳይሆን የአፍሪካን ታሪክ ብቻ ሳይሆን የዓለምን ታሪክ የቀየረ ድል ነው ማለት ነው። የነፃነት ድል ነው። ስለዚህ አንኮሎናይዝድ መሆኗ ብቻም ሳይሆን ሌሎች ሀገሮች አንኮሎናይዝድ እንዲሆኑ ጭምር ያስተማረች ማለት ነው። ከዛ ወደ ሪስቶሬሽን ዘመን ስንመጣ ደግሞ በቀዳማዊ ኃይለ ሥላሴ አማካኝነት ተጽዕኖ ፈጣሪ መሆኗን ብቻ ሳይሆን ዓለም የሚሰግድላት ሀገር ነበረች። በተለይም ከፖስት ወርልድ ዋር ሰከንድ ሪስቶሬሽን ላይ ኢትዮጵያ ከዚህ በኋላ አስፈሪ ሀገር እንደምትሆንም ግንዛቤ የወሰዱበት በኋላ የተሰሩ ሸሮችና ሸፍጦች አሁን ያለንበትን አይነት ስሜት ቢፈጥር እንኳን አመናችሁም አላመናችሁም ወደዳችሁም ጠላችሁም ለኢትዮጵያና ለኢትዮጵያውያን ውጫውያን ሲሰግዱ ነበር። አንዳንድ ቪዲዮዎችን መመልከት ስለሚቻል ማለት ነው። ስለዚህ ሉዓላዊነት ፕሪዘርቭድ የሆነ የተጠበቀላት ሀገር ሆናለች ማለት ነው። በዚህም ምክንያት የአድዋን ድል መታሰቢያ እያከበርን እናገኛለን። እንደውም እኮ ጣሊያናውያን ምንድነው የሚሉት? ይሄን የነፃነት በዓላችሁን አታክብሩ፣ ይሄን እናንተ ስታከብሩ እኛ እንሸማቀቃለን፣ እባካችሁ ካሳ እንስጣችሁና ተውሉን እንዳታከብሩ
በዓለም ደረጃ ያፈርንበት ያሳፈራችሁበት መድረክ ነው ብሎ ይማጸኑናል። ስለዚህ ያውላችሁ ነፃነት ምን ያህል ክብር እንዳለው ያሳየች ሀገር ነች ማለት ነው። በኢምፔሪየር ምኒልክ ሰከንድ ላይ የተመሰረተ የድል አድራጊነት ታሪክ ሳይቆራረጥ ሲወርድ ሲወራረድ እስከዚህ ትውልድ ደርሷል። ይህም ትውልድ ደግሞ የራሱ የሆነ ድል እየሰራ ነው ማለት ነው። አንኮሎናይዜሽን ኦፍ ኢኮኖሚ፣ አንኮሎናይዜሽን ኦፍ ፖለቲክስ፣ አንኮሎናይዜሽን ኦፍ ቴክኖሎጂ፣ አንኮሎናይዜሽን ኦፍ ናውሌጅ ለመስራት ጥረት እያደረገ ያለ ትውልድ ስለሆነ ስለዚህ ኢትዮጵያ ሶቨርኒቲዋን ጠብቃለች ብለን አፋችንን ሞልተን ልባችን ሞቆልን ልናወራ የምንችለው አሁን ያለውን የታሪክ አንኮሎናይዜሽን ብቻ ሳይሆን አንኮሎናይዜሽን ኦፍ ፖለቲክስ፣ አንኮሎናይዜሽን ኦፍ ናውሌጅ፣ አንኮሎናይዜሽን ኦፍ ኢኮኖሚ፣ አንኮሎናይዜሽን ኦፍ ፖለቲክስ ኤንድ ኤክስትራ የመሳሰሉ ነገሮችን ከሌሎች ጥገኝነት ማውጣት ስንችል ያን ትላንትና የነበረውን ታላቅነትን ይዘን እንቀጥላለን ማለት ነው። ያንን ይዘን ለመቀጠል የትላንትናውን ጠንካራ ጎኖቻችንን ለይተን ይዘን ለመጪው ትውልድ አሳልፈን እንደ ትምህርት ሰጥተን አስታጠቅናቸው። እመኑኝ በሁሉም ነገር ሶቨርኒቲዋ የተጠበቀች ሶቨርኒቲ ፕሪዘርቬሽን ኦፍ ሶቨርኒቲ ያላት ሀገር እየፈጠርን እንሄዳለን ማለት ነው። ይሄን ድል ይሄን ስኬት ላመጡልን አባቶቻችን ክብር ይግባቸውና ቀጣይ ትውልድ ከነዚህ አባቶች ሌሎች ልዩነቶችንና መከፋፈሎችን አቁመው ወርቅ የሆኑ ሉክ እንዴት እንደገለጹ ማለት ነው። ሶቨርኒቲ ፕሪዘርቬሽን leads Ethiopia to be uncolonized nation. Uncolonized nation again brings what? Sovereignty preservation. ይሄን ያመጣውን ትውልድ በማሞገስና በማመስገን አሁን ያለው ትውልድ ደግሞ ለቀጣይ ትውልድ ሊመሰገንና ሊደነቅ የሚችል ታሪክ ጽፎ ማለፍ አለበት ማለት ነው። ስለዚህ ስለ አንኮሎናይዜሽን ኦፍ ኢትዮጵያ ኦር ሶቨርኒቲ ፕሪዘርቬሽን ኦፍ ኢትዮጵያ ስናወራ ትላንትና የነበርነውን ታላቅነትን ብቻ ሳይሆን ነገ የምንፈልገውን ታላቅነትን ጭምር ልንመልስ የምንችልበትን መንገድ መቀየስ የሚያስፈልግ ጊዜ መሆኑን ታሳቢ ለማድረግ ነው። ስለዚህ ቅድም በስፋት እንዳየነው እንደተመለከትነው ዓለምም የዓለም ታሪክ ተመራማሪዎች እንደ ምስማሙት የአድዋ ድል ኢትዮጵያ የአውሮፓን ወራሪ ኃይል ጣሊያንን በጦር ሜዳ ድል በመንሳት ሉዓላዊነቷን ያስከበረችበትና በመላው ዓለም ለሚገኙ ጥቁር ህዝቦች የነፃነት ተስፋን የፈነጠቀችበት የታሪክ ምዕራፍ ነው ብለን እንገልጣለን ማለት ነው። ይሄ ታላቅነት ነው። በምን መልኩ ነው ድል ያደረገችው ኢትዮጵያ? በምን መልኩ ነው የአውሮፓን ወራሪ ኃይል ያመከነችው የሚለውን በስፋት እያየን እንሄዳለን ማለት ነው። ሌላው ከዚህ ድል በኋላ ሌሎች የአፍሪካ ሀገራት ራሳቸውን ወደ መከላከል እንዲመጡ የአመለካከትና የአስተሳሰብ
ጽንስ የፈጠረች ሀገር ነች ማለት ነው። አይታወቅም። በቃ ሁሉም እኛ ተገዢ ነን ብሎ ሲያስቡ የነበሩ ህዝቦች ራሳቸውን ነፃ ሀገር ሉዓላዊ ሀገር ወደ መሆን ማሰብ እንዲችሉ ያደረግንበት ታሪክ ነው ማለት ነው። ይህንን ታሪክ ደግሞ የፓን አፍሪካዊነት ምልክት ተብሎ እንዲሰየም ሚና የተጫወተች ሀገር ነች ማለት ነው። ኢትዮጵያ the heart of pan-Africanism, the heart of በዓለም ላይ ካሉ ጥንታዊና ነፃ አገራት አንዷ መሆኗ የኢትዮጵያ አረንጓዴ ቢጫና ቀይ ሰንደቅ ዓላማ በርካታ የአፍሪካ ሀገራት ነፃነታቸውን ሲቀዳጁ ለሰንደቅ ዓላማቸው መምረጫ ምልክት ሆኗቸዋል። አረንጓዴ ቢጫ ቀይ ብቻ መሆኑ አይደለም፣ አለመገዛትን የሚያንጸባርቅ ነው። አለመገዛትን ብቻ አይደለም፣ ሉዓላዊ ሀገር ስለመሆኗ ማረጋገጫ ነው አረንጓዴ ቢጫ ቀይ። ከዚህ ተቀብሎ ሌሎች ወንድማማችና እህትማማች የሆኑ ሀገራት ከኢትዮጵያ ኢንዲፔንደንሲ ኦፍ ኮሎናይዜሽን በፍጹም ኮሎናይዝድ መሆን አንችልም፣ ይሄን በታሪክ ሳይሆን በተግባር አድርጋ አሳይታናለች ኢትዮጵያ የምትባል ሀገር። the beacon of independence አያችሁ። ለዚህ ነው ዛሬ የአፍሪካ ህብረት መቀመጫ ኢትዮጵያ መሆን አለበት ተብሎ በ10 ጣታቸው ፈርሞ የፓን አፍሪካኒዝም ምልክት፣ የፓን አፍሪካኒዝም መሪ፣ የፓን አፍሪካኒዝም አቀንቃኝ ሌሎቹን ጭምር የምትመራ ሀገር ሆና እስከዛሬ የምናያት ማለት ነው። ምልክቱ በጣም እዩት እንዴት እንደሚያስደስት ማለት ነው። በቀላሉ ኢትዮጵያ ዝም ብላ ታላቅነት ስላለን አይደለም፣ በተግባር ያለፈችባቸው አኩሪ የሆኑ ታሪክ ያላት ሀገር በመሆኗ ነው። ምናልባት ይህንን ታሪክ ለማንበብ ከፈለጋችሁ the main pillars of Ethiopia's greatness ብለውን ሐሳብ ይደግፍልኛል ብዬ የወሰድኳቸው 2 መጽሐፎች አሉ። አንደኛው ሩብሰን በ1976 the survival of Ethiopian independence በሚል ርዕስ የጻፈውን መጽሐፍ ማንበብ ትችላላችሁ። ፒዲኤፍ አለው በኦንላይን ላይ። ሌላው አሳንተ ነው በ2007 the history of Africa the quest for eternal harmony። አፍሪካ ዛሬ ላለችበት የአፍሪካ ዩኒየን አፍሪካ አንድነትና አፍሪካ ህብረት ብለን እንድናወራ መነሻ የሆነችው ኢትዮጵያ በመሆኗ the quest for eternal harmony የውስጥ አንድነትን ለማምጣት የሄዱባቸው መንገዶችን በደንብ አድርጎ ያስቀምጣል። እንደምታውቁት የነጻነት ታጋይ ኔልሰን ማንዴላ ደግሞ የፓን አፍሪካዊነትን ምልክት ይዞ ከኢትዮጵያ ጋር የቆመ ኢትዮጵያ የሰለጠነ ለ27 ዓመታት ማንን ያስታውሳል መሰላችሁ? ወንጌላዊውን ቅዱስ ዮሐንስን ያስታውሰኛል። ማንዴላን ሳስታውሰው በፈጢሞ ደሴት ላይ ዮሐንስ ታስሮ የጌታ ራእይ ተገልጦለት የራእይ መጽሐፍ ሲጽፍ ቅዱስ መልአክ ተው እስከሚለው ድረስ ይጽፍ ነበር። ተው ከዚህ በኋላ ሲባል ነው ያቆመው። ይህም የነጻነት ምልክት የሆነው ደግሞ የደቡብ አፍሪካው ኔልሰን ማንዴላ
የፓን አፍሪካን ምልክት ከሆነችው ከኢትዮጵያ ብዙ ነገር ስማር ያንንም ሲያቀነቅን በግፈኙ